ቃል በገባሁት መሰረት በፍቅር ቀመር ዙሪያ ያዘጋጀሁትን የክፍል 4 ከቀመር ቲ እስከ ዚ ድረስ ያለውን የመጨረሻ ዝግጅት ይዤላችሁ ቀርቤያለሁ። ተከታተሉ። ቀመር ቲ ትረስት ወይም መተማመን። መተማመን በፍቅር ግንኙነት ውስጥ በጣም አስፈላጊ ከሆኑ ተግባራት አንዱ ነው። በእያንዳንዱ ግንኙነት ውስጥ መተማመን ከቀን ወደ ቀን እያደገ ይመጣል። ነገር ግን ከጅምሩ እምነት ከተጓደለ በፍቅር ውድቀትን ያስከትላል። ሁሉም ሰው አንዳንድ ምስጢሮችን ለራሱ ብቻ ያስቀምጣል። በተለይም በፍቅር ግንኙነት መጀመሪያ ላይ ፍቅረኛህ ወይም ፍቅረኛሽ እያንዳንዱን ዝርዝር ነገር ይገልጻል ብሎ መጠበቅ የዋህነት ነው። በነገራችን ላይ አንተም ገና ለገና አዲስ ፍቅር ጀመርኩ ብለህ ወንፊት መሆን የለብሽም። ነገር ግን ለጊዜው ባንተ ላይ ጉዳት በማያስከትሉ ጉዳዮች ላይ እምነትን ማድረግ ተገቢ ነው። እናም ዋና ዋና አለመጣጣሞች መኖራቸውን ትመረምራለህ። ከልክ ያለፈ እምነት ማጉደልን የሚጠቁም ነገር ካስተዋልክ ይህ ፍቅር አያዋጣምና በጊዜ ትላቀቀዋለህ። ለምሳሌ ለረጅም ጊዜ ስልክ ፈጽሞ አለመመለስ፣ ለቀናት በአካል መጥፋት፣ የገቡትን ቃል ደጋግሞ ማፍረስ ወዘተ አይነት ችግሮች ካሉ ከዚህ አይነት ፍቅረኛ ቶሎ መፋታቱ ያዋጣሃል። ምክንያቱም ጤናማ የፍቅር ግንኙነት ያለ እምነት ፈጽሞ የማይቻል ነውና ለአፍቃሪም ቢሆን ጥሩ ደህንነት እንዲሰማው አያደርግም። በሌላ በኩል ግን አንተስ እምነት የሚጣልብህ ነህ? ቃልህንስ ታከብራለህ? እና የፍቅር ድርጊቶችስ የተስተካከሉ ናቸው? ለፍቅረኛህስ ታማኝ ነኝ ብለህ ታስባለህ? በእነዚህ ጉዳዮች እርግጠኛ ካልሆንክ አሁንም ፍቅርህ አደጋ ላይ እንደሆነ ማወቅ ይገባሃል። ቀመር ዩ አንኮንዲሽናል ላቭ፣ ቅድመ ሁኔታ የሌለው ፍቅር። ከቅድመ ሁኔታ ነፃ የሆነ ፍቅር ከራስ ወዳድነት ነፃ እና ለአንድ ሰው ንጹህ ፍቅር ብቻ የሚሰጥ ነው። ፍቅሩም ወሰን የለውም። የወላጅ ፍቅር ለዚህ ምሳሌ ነው። ልጆቻችን ሲያጠፉ ይቅር እንላለን። እናም ከነሱ ምንም ሳንጠብቅ እኛ ግን ለነሱ ሁሌ እንሰጣለን። በፍቅር ግንኙነት ውስጥም ሁለት አጋሮች አንዳቸው የሌላውን ስሜት የሚጠብቁ ጨዋ ሰዎች ሲሆኑ ፍቅርን ለመስጠት ምንም አይነት ቅድመ ሁኔታ አያስቀምጡም። ፍቅረኛችን ደስተኛ እንዲሆን እንፈልጋለን እና ጥሩ ነገሮችን የምናደርግላቸው በምክንያት ነው። እንዲህ አይነቱ ፍቅር ሁልጊዜ የራሱን የፍቅር ስሜት እንጂ የተጓዳኙን የእውነተኛ ፍቅር ሁኔታ ስለማይለካ መጥፎ ባህሪ ያለው ሰው ሲያጋጥማችሁ እጅግ በጣም ተጎጂ ልትሆኑ ትችላላችሁ። በፍቅር ሰበብ ሰዎች መጠቀሚያ ሊያደርጓችሁ ይችላሉ። ስለዚህ ፍቅረኛችሁ ሁሌ የምትፈልጉትን ከከለከላችሁ፣ አንዳንድ ነገር ለመፈጸም ሁሌ የሱ ፈቃድ ካስፈለጋችሁ፣ በእናንተ ላይ መጥፎ ነገር ደጋግመው ከፈጸመባችሁ፣ ላጠፉት ጥፋት ይቅርታ ከመጠየቅ ይልቅ ሁልጊዜ ሰበብ ከደረደሩላችሁ፣ በእንዲህ አይነት ሁኔታ ውስጥ ሆኖ ቅድመ ሁኔታ የሌለው ፍቅር መስጠት ጎጂ ሊሆን ይችላል። እናም ራስህን ወይም ራስሽን መጠበቅ ተገቢ ነው። እንዲህ አይነቱ መርዛማ የፍቅር ግንኙነትን ለማስወገድ ራስህን ቆፍጠን ማድረግ አስፈላጊ ነው። ቀመር ቪ vulnerability፣ የፍቅር ተጋላጭነት። በፍቅር ተጋላጭ መሆን በጣም አስፈሪ ሊሆን ይችላል። ምክንያቱም በፍቅር ግንኙነት ውስጥ ራስን ለሌላው ከፍቶ መስጠት አደጋ ላይ ሊጥል ይችላል። በፍቅር ግንኙነት ውስጥ አፍቃሪ ሆነህ በፍቅረኛህ ጉዳት ከደረሰብህ ከጉዳቱ ለማገገምና አዲስ ፍቅር ለመቀበል ጊዜ ይወስዳል። ብዙ በፍቅር የተጎዱ ወንዶች ቂም ይይዛሉ እና ከመጥፎ የግንኙነት ልምዳቸው በመነሳት በአጠቃላይ ሴቶችን ተንኮለኛ፣ ክፉ፣ ራስ ወዳድና ጨካኝ አድርገው ያስባሉ። ሆኖም ግን ከዚህ በፊት ወንዶች በፍቅር የተጎዱ ብዙ ሴቶች እንዳሉም ይዘነጋሉ። እንደ እውነቱ ከሆነ አፍቃሪን የመጉዳት ባህሪ የጾታ ልዩነት መሆን የለበትም። ሰዎች በፍቅር እርስ በርስ ይጎዳዳሉ። እናም ጥፋተኝነት በጾታ ልዩነት አይፈረጅም። ከወንዶችም ከሴቶችም መካከል የተጎዱና የጎዱ ሰዎች አሉ። ዋናው ነገር ግን የደረሰብህ አሉታዊ ተሞክሮ በአንተ አጠቃላይ የፍቅር የወደፊት ግንኙነት ላይ
ተጽዕኖ እንዳያሳርፍ መከላከሉ ነው። በራስ መከላከል ከመቻል ያለፈ ከሆነ ደግሞ የፍቅር ግንኙነት አማካሪ እርዳታ ለማግኘት ወደ ፍቅር አማካሪ ባለሙያ መሄድ አለብህ። ቀመር ደብሊው ዌል ቢንግ ደህንነትን መጠበቅ። ደህንነት ማለት በአካል ጤናማ መሆን ብቻ አይደለም። የአእምሮ ሁኔታና ማህበራዊ ሁኔታ በአጠቃላይ ስለ ህይወትህ ያለ ስሜት ነው። ለደህንነታችን ዋስትና ካልሆነ ፍቅር ምንድን ነው? በፍቅር ግንኙነት ውስጥ ሁሉም ነገር በተቃና ሁኔታ ሲሄድ ደስታና ጉልበት ይሰማናል። ካልሆነ ግን ጥቁር ደመና ያጠላብናል። እናም ስራችንን፣ ቤተሰባችንንና ማህበራዊ ኑሯችንን፣ ኢኮኖሚያችንንና ጤናችንን ያዛባል። የዚህ አደጋ ሰለባ ከሆንክ ገለልተኛና ብቃት ያለው ህይወትን የሚለውጥ ምክርና ምክክር ያስፈልግሃል። ያ እንደሚለውጥህ እተማመናለሁ። ስራ ስንፈልግ፣ ትምህርት ስንሻ፣ የንግድ ስራ ስንጀምር ወደ አማካሪዎች እንሄዳለን። ነገር ግን ለወደፊት ህይወታችን ወሳኝ ቢሆንም ትክክለኛውን የህይወት አጋር ለመምረጥና በፍቅር ግንኙነት ጉዳት ሲደርስብን ወደ አማካሪ ቢሮ አንሄድም። እንደውም ጥቅልል ብሎ መተኛትና መቆዘም ይታይብናል። ጤናማ የፍቅር ግንኙነት ለመስረት እንዲረዳህ የግንኙነትና የፍቅር ግንኙነት ባለሙያ ማማከር ስለሚገባህ መብከንከኑንና መቆዘሙን ትተህ ወደዛ ጎራ በል። ቀመር ኤክስ ፋክተር ወይም የልብ ጉዳይ። ኤክስ ፋክተር አንድ ሰውን እንድንወደው የሚያደርገን ልዩ ባህሪ ነው። ይህን ባህሪ በቃላት ለመግለጽ አስቸጋሪ ነው። ከፍቅረኛ ብዙ የምትወዳቸው ነገሮች ሊኖሩ ይችላሉ። እነሱም በቃላት ልትናገራቸው ትችላለህ። ብልህ፣ ቆንጆ፣ አስቂኝ ወይም ደግ ወዘተ ወዘተ። ግን ኤክስ ፋክተር ከነዚህ ወጣ ያለ ከሁሉም ሰው ይልቅ ፍቅረኛ መምረጥ ያስቻለ ግን ልትገልጸው የሚከብድህ አይነት በልብ ውስጥ የተቀበረ ስሜት ነው። ስለ ፍቅር ጓደኝነትና ግንኙነት ምክንያታዊ አቀራረብ ስንነጋገር ልብህን ብቻ ሳይሆን ጭንቅላትህን እንዴት ማዳመጥ እንዳለብህ አውርተናል። ምክንያቱም እየገባህ ያለኸው ወደ ንግድ ስራ ሳይሆን ወደ ፍቅር ግንኙነት ነው። ሆኖም ግን በፍቅር መውደቅ ቀላል እንደሆነ ታውቃለህ። ማንም ሰው ምንም ጥረት ሳያደርግ ይህን ማድረግ ይችላል። እዚህ ጋር ዋናው ቁም ነገር በፍቅር መውደቁ አይደለም። ወሳኙ ነገር ደስተኛና ደህንነቱ የተጠበቀ የፍቅር ግንኙነትን መገንባት ነው። ለዚህም ነው በፍቅረኛ ላይ አንዳንድ ባህሪያትን መፈለግና የሚጨበጥና አስተማማኝ የሆነ ነገርን ማግኘት ተገቢ የሚሆነው። ስለዚህ እንድትወዳት ያደረገህ ድብቁ ስሜት እንዳለ ሆኖ ሌሎች ምክንያታዊ የሆኑ ነገሮችን በደንብ መመርመር አለብህ። እውነተኛ ደስታ ያለው የፍቅር ህይወትን የሚያመጣው በፍቅር ላይ አመክንዮአዊ ስንሆን ነውና። ዋይ ዩ ለአንተ ቅድሚያ ሲያስፈልግ ቅድሚያ ስጥ። ቀደም ብለው የተወለዱ ሰዎች ራስ ወዳድ እንዳይሆኑ ወይም ሌሎችን እንዳይቀድሙ ተሰብከው አድገዋል። በእርግጥም ባለፉት 2 አስርት ዓመታቶች ነገሮች ተለዋውጠዋል። ስለዚህ በዚህ ዘመን አጽንኦት የሚሰጠው ራስን በማስቀደም ላይ ነው። ለራስ ታማኝ ሆኖ መቆየት ከፈለክ በፍቅር ግንኙነት ወይም በማንኛውም የፍቅር አጋርነት ሌሎች ሰዎችንና ስሜታቸውን ግምት ውስጥ ማስገባት አለብህ። ማንኛውም ግንኙነት ከአንተ ይጀምራል። ራስህን፣ ባህሪህን፣ እቅዶችህን፣ ፍላጎቶችህን ምን ያህል ታውቃለህ? በአንተ ላይ ጥሩ እና መጥፎ የሚያመጣው ምንድን ነው? እነዚህ መመለስ አለብህ። በራስህ ላይ ማተኮር ለአንተና ለፍቅረኛህ ብዙ አዎንታዊ ውጤቶች አሉት። አንተ ደስተኛ ከሆንክ፣ ፍላጎቶችህና ግቦችህ ከተሟሉ፣ ፍቅረኛህ ደስተኛ እንድትሆን የማድረግ እድሉ ሰፊ ነው። ታማኝ መሆንና የሚጠበቁ ነገሮችን በቅድሚያ ማዘጋጀትም ጥሩ ነው። በሌላ በኩል ከፍቅረኛ የምትጠብቃቸው ነገሮች ላይ ጉልህ ክፍተቶችን ወይም የፍላጎት ግጭትን ለይተህ ከሆነ ራስህን ከብስጭት ታድናለህ። ይህን ስልህ ግን አንዳንድ ጊዜ ራስህን ማስቀደም አይገባም እያልኩ አይደለም። ለአንተ ቅድሚያ መስጠት በሚገቡ ጉዳዮች ላይ ቅድሚያ ከመውሰድ አታፈግፍግ። ቀመር ዚ
desire ወይም አጥብቆ መሻት። በፍቅር ስሜት ውስጥ አንድ ሰውን አጥብቆ መፈለግ ያንን ሰው ለመከታተል ጉልበትንና የፍቅር ግለትን ይሰጣል። ነገር ግን አንድ ሰው ለአንተ ወይም ለአንቺ ከልብ ፍላጎት ካለው ቀናተኛነቱን ትገነዘባላችሁ። ወንዶች ሴትን በፍቅር በሚያሳድዱበት ጊዜ ከመጠን በላይ ቀናተኛ ሊሆኑ ይችላሉ። አንቺ የህይወት አጋርን ወይም ባልን እየፈለግሽ ከሆነ ወዲያውኑ በፍቅር መሸነፍ የለብሽም። ያፈቀርሽውን ሰው በደንብ ለማወቅ ጊዜ መውሰድ ይገባሻል። ከእምነት ባለፈም ከልብ ፍላጎት ያለው ሰው አንዲት ሴት ወዲያውኑ ከእርሱ ጋር ወደ አልጋ ውስጥ ዘላ እንድትገባ አያደርግም። በህይወት ውስጥ አይኑን በሴት ላይ እንደጣለ ወንድ ቅናተኛ የለም። ሆኖም ግን ወንዶች አንዳንድ ጊዜ እንዲህ አይነቱን ትኩረት ለረጅም ጊዜ ማቆየት ስለማይችሉና ትኩረታቸው እንዲከፋፈል ስለሚያደርጉ ቅናቱ ላይዘልቅ ይችላል። ብዙ ሴቶች ግን እንደሚያደርጉት ይታወቃል። በፍቅር መጀመሪያ ላይ አጥብቀን የፈለግነው ሰው ላይ እርግጠኛ ባንሆንም አብረን በቆየን ቁጥር ቁርጠኝነት ወደ ጭንቅላታችን ስለሚገባ ለውሳኔ አንቸገርም። ስለሆነም አጥብቀን የሻትነውን በመለየት እጃችን ውስጥ ለማስገባት ጥረታችንን አጠናክረን መቀጠል ይገባል። በፍቅር ቀመር ዙሪያ በ4 ክፍል ያሰናዳሁት ዝግጅት በዚሁ ተጠናቋል። እናንተ ከእኛ ለኛ ቲዩብን ሰብስክራይብ በማድረግ ተቀላቀሉ። ለወዳጅ ዘመዶቻችሁ ሼር በማድረግ እንዲቀላቀሉ አድርጉ። በቀጣዩ ዝግጅቴ እስክንገናኝ ቸር እንሰንብት። ባባይ